ጤና ይስጥልኝ። ቤተመቅደስ ጥላሁን እባላለሁኝ። በቢኤንቢ ፕሮፐርቲስ ኮፋውንደር እና ቺፍ ማርኬቲንግ ኦፊሰር ነኝ። እንደሚታወቀው አሁን አዲስ አበባ ላይ በየቦታው ቤቶች ይገነባሉ፣ ፎቆች ይገነባሉ፣ ይሸጣሉ፣ ይገዛል እና ትልቁ ነገር ምንድነው? መጀመሪያ ተገዛ በኋላ ያ የታሪኩ ግማሽ አካል ብቻ ነው። ከዛስ ምን ላድርገው ደግሞ የሚባል ነገር አለ። ያ ደግሞ ማኔጅመንት ይፈልጋል። ንብረቱ በስነ ስርዓት ከተያዘ፣ በጥንቃቄ ከተያዘ ነው የወደፊት ዋጋው እየጨመረ ሊሄድልንም ይችላል። በጥንቃቄ ካልተያዘ ንብረቱ ወደ ኋላ እንደገና የተመለሰ ዋጋው እየቀነሰ ወጪው እየበዛ ነው የሚመጣው። ስለዚህ ይሄንን በምን መልኩ መቋቋም እንችላለን ሲባል የንብረት አስተዳደር ጥቅሙ እዚህ ጋር ነው የሚመጣው። የገዙትን ንብረት ማከራየት ሲፈልጉ ለዛ ንብረት ይገባል የሚለውን አከራይ ይመርጣል፣ ያከራያል። ከዛ በኋላ ቤቱ በስነ ስርዓት መያዙን በሬጉላር ኢንስፔክሽን በማድረግ ይከታተላል። ኪራዮች መከፈላቸውን ወይም ደግሞ የተለያዩ መዘግየቶች ካሉ እሱን ይከታተላል። ብልሽት ካለ ያስጠግናል። ማንኛውም ነገር ባለቤቱ የሚያደርገውን ነገር በሙሉ በውክልና ያስፈጽማል ማለት ነው። ለተከራዮች ደግሞ ሲገቡ እቃቸውን ይዘው ሲገቡ በኋላም ይዘው ሲወጡ ያስፈላጊውን የሆነ ድጋፍ ያደርግላቸዋል። ባለቤቶች በየትም ሀገር ኢትዮጵያ ውስጥ መኖር አይጠበቅባቸውም። ሌላ ሀገርም ሆነው ንብረት ያለበት ቦታ ሁኔታ ምንድን ነው ብለው ሲያስቡ ዲጂታላይዝድ የሆነ ሲስተም አለን። እዛ ላይ ገብተው ፖርታል አላቸው። ፖርታላቸው ላይ ገብተው ንብረታቸው ያለበትን ሁኔታ ዝርዝሩን ማግኘት ይችላሉ። ያ ደግሞ በሰላም እንዲተኙ ይረዳቸዋል ማለት ነው። ማንኛውም ንብረታቸውን የተመለከተ ያላቸውን ጥያቄ ለመመለስ ዝግጁ ነን። ቢኤንቢ ፕሮፐርቲስ ይደውሉልን።